ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም እጀምራለሁ። የመጀመሪያው መረጃ ሰሞኑን ትልቅ ሽፋን አግኝቶ ጥያቄዎች ቅሬታውን እያቀረበ ያለው የጤና ባለሙያዎች ጉዳይ ይሆናል። የጤና ባለሙያዎች የደሞዝ የጥቅማ ጥቅም ጭማሪ ጥያቄ በማቅረብ ላይ ይገኛሉ። ይህን በተመለከተ አዳዲስ መረጃዎች አሉን። ሌላኛው ጥያቄ የሚከፈለው የጡረታ አበል ቁርስ በልቶ ምሳ የማያስበላ ምሳ በልቶ ቁርስ ወይም እራት የማያስደግም የጡረተኞች ጉዳይ በተመለከተ አዳዲስ መረጃዎች አሉን። ሌላኛው ደግሞ በአንድ ወቅት ትልቅ ክብር የነበረው የመምህርነት ሙያ አሁን ላይ የውርደትና የክስረት ምልክት ሆኗል። ይህን በተመለከተ መምህራን ሰሞኑን እንቅስቃሴ ጀምረዋል። የደሞዝ ይጨመርልን፣ የጥቅማ ጥቅም ጥያቄ እያነሱ ይገኛሉ። ይህን በተመለከተ ዝርዝር መረጃ አለን። ሁላችሁም እስከ መጨረሻ አብራችሁን ቆዩ። አሁን ወደ ዝርዝሩ እንሄዳለን ማለት ነው። ሰሞኑን የጤና ባለሙያዎች የተለያዩ ጥያቄዎችን በማቅረብ መንግስትን ተደጋጋሚ ጥያቄ እያቀረቡ ይገኛሉ። እነዚህ የጤና ባለሙያዎች የሚያቀርቡት ጥያቄ የቅንጦት ጥያቄ አይደለም። መብላት እንድንችል፣ መልበስ እንድንችል፣ ልጆቻችን ትምህርት ቤት መማር እንዲችሉ የሰራነውን የለፋነውን ያክል ጥቅማ ጥቅም ማግኘት አለብን የሚል ፍትሃዊ የሆነ ጥያቄ እያቀረቡ ይገኛሉ። ይህ ፍትሃዊ ጥያቄ ደግሞ በመንግስት በኩል ቀና ምላሽ ሊሰጠው ሲገባ መንግስት መጀመሪያውንም እዚህ ግባ የሚባል እውቅና አልሰጠውም። ነገር ግን ትክክል አይደለም። መንግስት እነዚህ ልጆች ብዙ ኢንቨስት አድርጎባቸዋል። እስከዛሬ ሲማሩ የወጣው ወጪ፣ ልጆች ያወጡት ጉልበት፣ ቤተሰብ ያወጣው ወጪ ቀላል አይደለም። አገር ኢንቨስት አድርጋባቸዋለች። እነዚህ ልጆች ኢንቨስት በተደረገላቸው ልክ እየሰሩ ይገኛሉ። የሰው ህይወት እያዳኑ ይገኛሉ። ነገር ግን ልፋታቸው፣ ድካማቸው ለራሳቸው ሊሆን አልቻለም። እነዚህ ሰዎች ለፍተው ደክመው በወር 12000 10000 ብር ክፍያ ትክክል አይደለም። ዋጋቸውን የሚመጥን አይደለም። ስራቸውን የሚመጥን አይደለም። መንግስት ደግሞ በመጀመሪያ እውቅና መስጠት መቻል አለበት። እውቅና መስጠት ማለት ክብር መስጠት ነው። በመጀመሪያ ክብር መስጠት አለበት። ከዛ በኋላ ደግሞ ለጥያቄያቸው ትክክለኛ መልስ መስጠት መቻል አለበት። እናውቃለን አገራችን ደሃ ናት ምናምን የሚል መግለጫ አይደለም የምንፈልገው። ደሃ እንደሆነች እናውቃለን። የጤና ባለሙያዎች፣ ምሁራን፣ መምህራን አገራችን ደሃ እንደሆነች ያውቃሉ። ነገር ግን ከድህነቷ በላይ ይከፈልን እያሉ አይደለም። ከድህነቷ በላይ ይከፈልን ሳይሆን አገሪቱ ደሃ ብትሆንም እንኳ ዛሬ ላይ በየከተሞቹ የከተማ የኮሪደር ልማት በማለት በቢሊየን ብር የሚቆጠር ወጪ እየወጣ ነው። ከተማ ወይም አገር አትልማ እያልን አይደለም። ከተማ መልማት አለበት፣ አገር መልማት አለበት። ነገር ግን መልማት የሚገባው በቅድሚያ ፕራዮሪቲ ሊሰጠው የሚገባ የሰው ልጅ ነው። ከተማ የሚለማው፣ መንገድ የሚለማው፣ ህንፃ የሚሰራው ለሰው ተብሎ ነው አይደል? ለሰው ጥቅም ተብሎ ነው። ስለዚህ መጀመሪያ ሰው ላይ ከሰራን በኋላ ሰው የሚያስፈልገውን ነገር ቅድሚያ የሚያስፈልገውን ነገር ካገኘ በኋላ ወደ መሰረተ ልማት እንሄዳለን ማለት ነው። ስለዚህ መንግስት ሊቀድም የሚገባውን ፕራዮሪቲ ሊሰጠው የሚገባውን ነገር ማስቀደም መቻል አለበት እንጂ ጥያቄዎችን በመሸፋፈንና ለጥያቄዎች እውቅና በመንፈግ የሚፈታ ሶሉሽን የሚፈታ ችግር አይኖርም። በመጀመሪያ እውቅና መስጠት ነው። እነዚህ ሰዎች እኮ ከትንሽ ከተራ ከሚባለው ከታችኛው ማህበረሰብ ጀምሮ እስከ ባለስልጣን ድረስ ህይወትን ለማቆየት ህይወትን ለማዳን የሚሯሯጡ ብርቅዬ የኢትዮጵያ ልጆች ናቸው። ስለዚህ ለነዚህ ሰዎች እውቅና ለመስጠት ማለት ለሀገር እውቅና እንዳለመስጠት ይቆጠራል። በዚህ ምክንያት መንግስት የሚያጣው ብዙ ነገር ይኖራል። ሁሉን ነገር በኃይል ለመፍታት መሞከር ዋጋ ያስከፍላል። የጤና ባለሙያዎች ብቻ አይደሉም። አሁን ወደ ሁለተኛው አጀንዳ ስንሄድ መምህራን ሰሞኑን የተለያዩ ጥያቄዎችን እያቀረቡ ይገኛሉ። ልክ እንደ ጤና ባለሙያዎች ሁሉ መምህር ማለት ለአንድ ሀገር ለዛሬ ትውልድ ለዛሬ አይደለም ለቀጣይ ትውልድ መሰረት የሚሆን መምህራን ናቸው። መምህራን መጀመሪያም እንደነገርኳችሁ በአንድ ወቅት ትልቅ ክብር የሚሰጠው የመምህራን ሙያ አሁን ግን የውርደትና የክስረት ምልክት ሆኗል።
መምህር ከተባለ አሁን እንግዲህ ሁላችንም የምናውቀው ነው። አንድ ሰው ስራው ምንድነው ሲባል መምህር ከተባለ ምን አይነት ክብር እንደሚሰጠው ሁላችንም እናውቃለን። ይህ ማለት ግን መጀመሪያም ስለ ጤና ባለሙያዎች ስንዋራ ጤና ባለሙያዎች የሚመጡት በመምህራን በኩል ነው። ቅድሚያ የሁሉም መሰረት የሁሉም ስር የሆነው የመምህርነት ሙያ ቅድሚያ ተሰጥቶት ክብር ተሰጥቶት የሚገባቸውን ጥቅም አግኝተው ሙያቸውን በነፃነትና ወደውት እንዲሰሩ መደረግ መቻል አለበት። መምህራን በተደጋጋሚ ጥያቄ ያቀርባሉ። ተደጋጋሚ ጥያቄዎችን ቆይተዋል ማቅረብ ከጀመሩ ልክ ተመሳሳይ እንደ ጤና ባለሙያዎች የስራ ማቆም አድማ አድርገው ነበር። የዛሬ 2 ዓመት አካባቢ ይመስለኛል። የስራ ማቆም አድማ አድርገው መምህራን እየተዋከቡና መንግስት ለስራትና ድብደባ ሲፈጽምባቸው መምህራንም በፍርሃትና በስጋት ጥያቄያቸውን ወደ ኋላ ብለው ስራቸውን ቀጥለዋል ማለት ነው በዛ ሰዓት። ከዛ በኋላ እንዲሁ ባልተደራጀ መንገድ የተለያዩ ጥያቄዎች ቢቀርቡም ጥያቄዎችን አሁን መንግስት ሊሰማውና ትኩረት ሊሰጠው አልቻለም። በዚህ ምክንያት እስካሁን ድረስ በስቃይ በእንግልት በረሃብ በችግር ላይ ይገኛሉ። የሶስተኛ ዲግሪ ተማሪዎች በተለያዩ ዩኒቨርሲቲዎች ያሉ ተማሪዎች ማለት ነው ምን ያክል በችግርና በሰቆቃ እንደሚኖሩ ባለፈው ቢቢሲ ያወጣው ዘገባ ሁላችንም ተመልክተነዋል ብዬ አስባለሁ። የሚያሳዝን ነው ማለት ነው። ስለዚህ ችግሩ ዘርፈ ብዙ ነው። መንግስት አሁንም ቅድሚያ ለሰው መስጠት መቻል አለበት። ቅድሚያ ለከተማ ልማት፣ ቅድሚያ ለኮሪደር ልማት አይደለም መስጠት ያለበት። ሰው መሰረታዊ ፍላጎቱ ከተሟላ በኋላ ቀጣይ መሰረተ ልማቶችን ማሟላት መጀመር ይችላል መንግስት። ግን መጀመሪያ ትኩረት ሊሰጠው የሚገባ ሰው ነው ማለት ነው። ሰው ላይ ካልተሰራ ምን ዋጋ አለው? ድንጋይ ላይ መስራት፣ ድንጋይ መቆለል ምን ዋጋ አለው? አስፋልት መስራት ምን ዋጋ አለው? ሰው ሳይኖር ሰው ነው ሊቀድም የሚገባው ማለት ነው። ስለዚህ መንግስት አሁንም በዚህ ዙሪያ ትኩረት ሊሰጠው ይገባል። ሌላኛው የመጨረሻው መረጃ የጡረተኞች ጉዳይ ነው። ከዚህ በፊት በተደጋጋሚ ብዙ ጊዜ እናወራዋለን። ጡረተኞች አሁንም የሚጮህላቸው ሰው የለም፣ ድምጽ የላቸውም፣ አፍ የላቸውም፣ ሚዲያ የላቸውም አሁን ላይ ማለት ነው። ከዛሬ 10 20 30 ዓመት በፊት ግን አቅም ነበራቸው፣ ጉልበቱ፣ ጤናው፣ ዕውቀቱ ነበራቸው፣ ተጽዕኖ ማድረግ ይችሉ ነበረ። ሰርተውም እቺን ሀገር ለዚህ ያደርሰውናል። ዛሬ ላይ ግን የሚያስታውሳቸው ሰው የለም። የጤና ባለሙያዎች ሰልፍ ይወጣሉ፣ የስራ ማቆም አድማ ያደርጋሉ። መምህራንም በተመሳሳይ ሌሎች ሰራተኞችም ጉልበታቸውን ዕውቀታቸውን ተጽዕኖ ላይ እንደ ተጽዕኖ በማሳየት ደሞዝ ይጨመርልን በማለት ተጽዕኖ ማሳረፍ ይችላሉ። እነኚህ ጡረተኞች ግን አሁን ላይ ጉልበታቸው ደክሟል፣ አቅማቸው ደክሟል፣ ዕውቀታቸውን አሟጠን በልተናል፣ ውለት አለብን። ስለዚህ ውለታቸውን ደግሞ እነሱን አስተዋሽ በመሆን ለነሱ አስተዋሽ በመሆን ዛሬ ላይ የነሱ ጉዳት የኛም ጉዳት ነው በማለት ጥያቄያቸውን በጓዳ የሚጠይቁትን ጥያቄ ወደ አደባባይ በማውጣት ለነሱ መፍትሄ ልንሆን ይገባል። መንግስትን በተደጋጋሚ ጠይቀናል። ባለፈው ማህበራዊ ዋስትና ሁሉ ጠይቀን ሐሳቦች እንዳሉ ሊሻሻል እሳቤ ውስጥ እንዳለ መመሪያዎች እየተዘጋጁ እንደሆኑ መረጃ ሰምተን ነበር። ነገር ግን እስካሁን ምንም አይነት ለውጥ የለም። ስለዚህ አሁንም ትኩረት ሊሰጣቸው የሚገቡ ጡረተኞች ናቸው። በአሁኑ ሰዓት ከሌሎች ባልተናነሰ መልኩ ኑሮ ደፍቋቸዋል። ባለፈው ሌላ ደሞዝ ጭማሪ ሲደረግ እነዚህ ሰዎች አላስታወስናቸውም። የጡረተኞች አበልም ጭማሪ አልተደረገም። ስለዚህ መንግስት አሁንም ጭማሪ ሊያደርግላቸው ይገባል፣ ሊያስታውሳቸው ይገባል። የኑሮ ውድነቱ ከማንም በላይ ጡረተኞችን ጎድቷል ማለት ነው። ስለዚህ እኔ በዋናነት ዓላማዬ ማስተዋስና ትኩረት መስጠት ስለሆነ እኔ ደግሞ ጡረተኞችን አበል የመጨመር አቅም የለኝም። ነገር ግን ሚዲያው ትኩረት እንዲሰጠው ማድረግ ነው የኔ ዓላማ። በዚህ ዙሪያ ዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ለቻናሉ ቤተሰብ ያልሆናችሁ ለቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። መልካም ቀን እንዲሆንላችሁ ተመኘሁ። አመሰግናለሁ።